በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላ ዓለም የምትኖሩ የእግዚአብሔር ቤተሰቦች የማምላክ ወላዲተ አምላክ ያደራ ልጆች ሆናችሁ በእግዚአብሔር አምላክ ፍጹም ሰላምታ እንዴት ቆያችሁ? እንዴት ተሰነበታችሁ? አሜን። ለባህር እግዚአብሔር አምላካችን እግዚአብሔር ይመስገን ብለን እንድናመሰግነው ስለፈቀደልን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተከበረና የተመሰገነ ይሁን። በዛሬ ቀን የምናየው ስለመነቀስ ነው። መነቀስ በቤተ ክርስቲያን እንዴት ይታያል? መጽሐፍ ቅዱስ ስለመነቀስ ምን ይላል? እና በተለይ ደግሞ የአውሬ የእባብ የተለያዩ ምልክቶች የሚነቀሱ ሰዎች እንዴት ይታያልና በተለይ ደግሞ የሃይማኖት ይዘት ያላቸው ቅዱሳት ስዕላትና ስለ መስቀሉን የሚነቀሱ ሰዎች እንዴት ይታያል በሚል ርዕስ ላይ ትንሽ እንደ እግዚአብሔር መልካም ፈቃድ እንማማራለን። ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት የራቀውን አቅርቦ የተሰወረውን ገልጦ ያስተማረልን ለባህር እግዚአብሔር አምላካችን ለእኔም ለእናንተም የራቀውን አቅርቦ የተሰወረውን ገልጦ ያስተምረን። ስለመነቀስ መጽሐፍ ቅዱስ መነሻ የምናደርገው ምን የሚል ነው ከተባለ በዚህ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 የሚገኝ አንድ ኃይለ ቃል አለ። እሱን ቃሉን አነበዋለሁ። ምንድነው የሚለው? ሰው ቢሞት ምላጭ ወደ ስጋችሁ አታቅርቡ፣ ገላችሁም አትንቀሱት፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ሰው ቢሞት በተለይም ምላጭ ወደ ጸጉራችን ማስገባት እንደሌለብንና ጸጉራችን እየነጨን እንደ አሕዛብ ልማድ እንዳንኖር ሰውነታችንም በአምልኮተ ጣዖት ይነቀሱ እንደነበረ እንደ አሕዛብ ልማድ እንዳንነቀስ እግዚአብሔር አምላካችን በግልጥ ተናገረን ማለት ነው። ስለዚህ ይህ ቃል የተናገረው ራሱ ባለቤቱ እግዚአብሔር አምላክ ነው። በብሉይ ኪዳን የተናገረው በኋላም የምናነሳው 318 ሩታን ሃይማኖትም በዚህ በሃይማኖተ አበው ያስቀመጡታል። በመጨረሻው እናነሳዋለን ማለት ነው። በተለይም ደግሞ እዚህ ላይ ማስተዋል ያለብን በተለይም የእባብ የአውሬ ምልክት እያደረግን የምንነቀስ ሰዎች ትርጉሙ ምን እንደሆነ ለምን ይደረጋል ከተባለ አይታወቅም። በተለይም በዚህ የሐሳዊ መሲህ ልጆች የሆኑ ብቻ የአውሬውን ምልክት ያደርጋሉ ተብሎ በዚህ በራእየ ዮሐንስ 13 የተነገራሉ። ስለዚህ የአውሬ ምልክት፣ የእባብ ምልክት፣ የተለያዩ ምልክቶች የሚያደርግ የአውሬ ልጅ የሆነ ነው እንጂ የእግዚአብሔር ልጅ የሆነ ግን የእባብን የአውሬዎች ምልክት አያደርግም ማለት ነው። ስለዚህ እኛ ዝም ብለን የማይረው ሰዎች አይደለንም። እግዚአብሔር አምላካችን ስጋውን የቆረሰልን ደሙን ያፈሰሰልን ውድ ልጆች ነን ማለት ነው። የእግዚአብሔር ቤተ መቅደሶች ነን። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ላይ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ እያለ በእግዚአብሔር የተገዛን ውድ ልጆች እንደሆንና በስጋችንም እግዚአብሔር ማክበር እንዳለብን ስጋውን የቆረሰልን ደሙን ያፈሰሰልን በገዛ ደሙን የዋጀን የእግዚአብሔር ልጆች እንደሆን መጽሐፍ ቅዱስ በግልጥ ይናገራል ማለት ነው። ስለዚህ እኛ የተለያዩ ንቅሳት ስለተነቀስን ታድሰናል ወይም ደግሞ ብልጣብልጥነት የሚመስለን ሰዎች መታደስ ካለብን በምንድን ነው መታደስ ያለብን? ይህ ዓለም በመምሰል ነው? አይደለም። መጽሐፍ ቅዱስ የሚነግረን እውነት እንደሱ አይደለም። በዚህ በሮሜ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ሐዋርያው ቅዱስ ጳውሎስ በግልጥ ይናገራል። ስለዚህ ይህን ዓለም መምሰል የለብንም። የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁምን ብሎ ቅዱስ ዮሐንስን በመልእክቱ ይናገራል። ስለዚህ እኛ የዚህ ዓለም ወዳጆች ስንሆን፣ የዚህ ዓለም ተከታዮች ስንሆን ከእግዚአብሔር በእርሱ ልክ እየራቅን እንደምንሄድ ማወቅና መረዳት አለብን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ሁላችን እኛ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 የተመረጡ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ ለርስቱ የተለየ ወገን ናቸው እያለ እግዚአብሔር አምላክ ይነግረናል። ስለዚህ እኛ የተለዩ የተመረጡ እስከሆነ ድረስ ለእግዚአብሔር ክብር የሚሆን ስራ መስራት አለብን እንጂ ለእግዚአብሔር ክብር የማይሆን ስራ መስራት የለብንም ማለት ነው። ለእግዚአብሔር ክብር የማይሆን ስራ መስራት የለብንም። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ማናቸውን ነገር ብታደርጉ
ሁሉን ለእግዚአብሔር ክብር አድርጎት ያለ። ስለዚህ ለእግዚአብሔር ክብር ነው። የሆነ ስራ መስራት ካለብን ለእግዚአብሔር ክብር ነው። የእባብ የሌሎችን መነቀስም ለእግዚአብሔር ክብር እንደማይሆን ሕሊናችን ያውቀዋል ማለት ነው። ስለዚህ ለእግዚአብሔር ክብር የማይሆን ስራ ልንሰራ አይገባም። አንደኛ እግዚአብሔር ተናግረዋል። እንደ አሕዛብ ልማድ የአምላካቸው ንቅሳት ያደርጉ እንደነበረ የጣዖት የእባብ የተለያየ ያደርጉ ስለነበረ በእርሱ በአምልኮተ ጣዖት ላይ እንዳንኖር ከእርሱ እንድንወጣ እግዚአብሔር አትነቀሱ ብሎ ተናገረን ማለት ነው። ስርዓት ሲያስተምረን ነው። የበለጠ ደግሞ ለእግዚአብሔር ክብር ስለማይሆን ወደዚህ ልንመለስ አይገባም። ለዚህ ነው ሐዋርያው ቅዱስ ጳውሎስ አሁንም በገላትያ 5:13 እናንተ ለአርነት ተጠርታችኋል አለ። እኛ የተጠራ ነው የራስ የሆነ ዓላማ አለን። የተጠራ ነው ለአርነት ነው። እኛም ክርስቶስ ነፃ አርነት ካወጣን በኋላ ተመልሰን ባሪያዎች ወደ መሆን ልንመለስ አይገባም ማለት ነው። ልንመለስ አይገባም። ስለዚህ የእባቡ የአውሬው ምስል እያደረግ ምንም ትርጉም የሌለ ማለት ነው። ሌላ እግዚአብሔር ባደረገው ልዩ መልክ እርሱን አሳምሮ መልከ መልካሞች አድርጎ ሲፈጥረን አይ ብለን ራሳችን የተለየ ውበት ለመፍጠር የምናደርገውን በእግዚአብሔር ዘንድ አጸያፊ ነው። እግዚአብሔር አንተ ያጎደልክበት ነገር አለ እኔ ልጨምርበት እንደማለት። እግዚአብሔር ደግሞ በስራው ምንም ጉድለት የሌለበት ሕጸጽ የሌለበት ድንቅ አምላክ ነው። ስለዚህ እግዚአብሔር አምላካችን ምንም አይነት ጉድለት የሌለበት ሲሰራ እንደውም በዚህ በኦሪት ዘፍጥረት ምንድን ነው የሚለው? ሰውን ከፈጠረ በኋላ እጅግ መልካም እንደሆነ አየ። እጅግ መልካም እንደሆነ አየ እያለ ይናገራልና ስለዚህ እጅግ መልካም አድርጎ የፈጠረው እግዚአብሔር አይ መልካም አይደለም ብለ የራስን መጨመር በእግዚአብሔር ዘንድ አጸያፍ ነው። እናንተ የራሳችሁ አይደላችሁም። ስለዚህ በስጋችን ልንጨምር ልንቀንስ የተፈቀደልን አይደለንም። ስለዚህ በስጋችን ምንም ይሁን ምንም መጨመር የለብንም ማለት ነውና መጽሐፍ ቅዱስ ምንም በሰውነታችን መጨመር እንደሌለብን እናንተ የራሳችሁ አይደላችሁም ተብለናል። እኛ የራሳችን አይደለንም። እኛ የማንን የእግዚአብሔር ነን ማለት ነው። ስለዚህ በእግዚአብሔር አካል ላይ መጨመርም መቀነስም ተገቢ ስላልሆነ ከዚህ ስራ ልንወጣ ልንላቀቅ ይገባል ማለት ነው። ልንላቀቅ ይገባል። ታዲያ ለምንድን ነው አንዳንድ ሰዎች የቅዱሳት ስዕላት የመስቀል ያደርጋሉ? ለምን ሲባሉ ፍቅሯ በውስጤ እንዲያደር፣ የእመቤታችን ሲያደርጉ ፍቅሯ በውስጤ እንዲያደር የመስቀሉ እያሉ የሚናገሩ ሰዎች አሉ። አንደኛ የእመቤታችን ፍቅርም የቅዱሳን ፍቅርም የክርስቶስ ፍቅርም በልቦናችን ውስጥ ማሳደር ነው ያለብን እንጂ በስዕል ስላስቀመጥ ነው በህይወት ካልኖር ነው ጥቅም የለም። ክርስትና ማለት በህይወት መኖር ነው። በህይወት መኖር ነው። የምንናገረው የምንሰማው በህይወት ስንኖረው ነው። ስለዚህ ፍቅር የእመቤታችን ወይም የቅዱሳን ፍቅር በምን ይገለጣል ከተባለ በተግባር በሂደት ነው። ሌላ ግን ይሄ የተለየ ልዩ ክብር አለን ብለን የምናስበው ቅዱሳት ስዕላትም ሆነ የመስቀል ምልክታችን የሆነ ከቅዱሳት ንዋያት አንዱ ነው መስቀል ማለት። ስለዚህ እርሱም ክብር አለን ለእርሱ ብለን ግን ወዳልተገባ ቤት ይዘነው እንሄዳለን። በእርሱ ላይ የሞት ደብዳቤ እንጽፍበታለን። በእርሱ ላይ በሐሰት እንመሰክርበታለን። በእርሱ ላይ ሴቶች አስተኝተው ዝሙት እንፈጽምበታለን። ስለዚህ ሰውነታችን ንጹህ ነው ወይ? ስለዚህ ለእርሱ ክብር እየሰጠን ሳይሆን ክብር እያሳነስነው መሆኑን ልንረዳው ይገባል ማለት ነው። ነገር ግን ምን ማወቅ አለብን ከተባለ በተለይም በግብጽ ላይ በአብዛኛው የመስቀል ምልክት ይደረጋል እስካሁን ጭምር። ለምን እንዲህ ሆነ ቢባል በግብጽ ላይ በተለይም አሕዛብ ነበሩና ስለዚህ አሕዛብ ብዙ መከራ ችግር ያጸኑባቸው ነበረ። ልጆቻቸውም እየወሰዱ ባሮች ያደርጓቸውና በዛ ሲያድጉ ያሰልሟቸው ነበረ እና ለልጆቻቸው በኋላ እንዳያሰልሟቸውና ሃይማኖታቸውን እንዲያውቁ ልጆች ምን አደረጉላቸው? የመስቀል ምልክት አርማ አድርገው አትመው ይልኳቸዋል። በኋላ ሲያድጉ ሃይማኖታቸው እንዲያውቁ የመስቀል አማኞች መሆናቸው እንዲረዱ። ሌላ ሁለተኛ በግብፃውያን ላይ ያደርጉ የነበረ ለምንድን ነው ከተባለ ይሄ ማዕተብ ከሆነ ማዕተቤ እንደ አጋጣሚ ሆኖ ሰማዕትነት ሲመጣ ፈርቼ ማዕተቡን እበጥሰዋለሁ፣
የመስቀል ምልክትና ማዕተብ በአንገቴ ላይ ካለ ግን ፈርቼም ወደ ኋላ ስለማልል ለሰማዕትነቱ ዝግጁ ሆናለሁ ብለው የማዕተብና የመስቀል ምልክት በአንገታቸው በግንባራቸው ያደርጉና ስለዚህ ከሰማዕትነት አያመልጡም። ለሰማዕትነት ዝግጁ ሆነው መከራውን ለመቀበል እንዲያመችላቸው ፈርቼ ወደ ኋላ እንዳልል የማይፋቀው የማይደመሰሰውን ንቅሳት የመስቀል ምልክት ካደረኩ ግን የግድ ሰማዕትነት እቀበላለሁ ብለው በዚህ ሁኔታም እንዲህ የሚያደርጉም ነበሩ ማለት ነው። ሌላ ምንድነው? በአንገታቸው መስቀል ማዕተብን ይዞ የሚሄዱበት ጊዜ አመቺ ስላልነበረ ስለዚህ ይሄ ከተከለከልን በውስጣችን የመስቀል ምልክት ማተም አለብን ብለው መስቀሉን ምልክት በሰውነታቸው ያትሙ ነበር። ስለዚህ እንደየመከራው እንደየሁኔታ የመጣ አጋጣሚ ነው። በአንዳንድ ገዳማቶችም አሉ የመስቀል ምን ማለት ነው? ለአንዳንድ መነኩሴዎች በአብዛኛው መነኮሳት ምናምን ነው የሚያደርጉት። ለምንድን ነው? ልክ ክርስቶስ እንደተናገረ በዚህ ዓለም ሳላችሁ መከራ አለባችሁና ነው ያለንና ስለዚህ የሚወደኝ ቢኖር መስቀልን ተሸክሞ ይከተለኝ እንዳለ አንተ መነኩሴ ይህንን ዓለም ጠልተ ከዚህ ዓለም ተለይተ ለእግዚአብሔር እንድትኖር የምትሸከመው መስቀል አለ። አዎ የዝሙት ጾር የሌሎችም የዓለም ዝና እንዳይወስድህ ከላይ ወደ ታች እንዳያወርድህ የምትሸከመው መስቀል አለ። ይሄ መስቀል እያየ ሁሌ በዓለም ላይ ፈተና እንደሚያጋጥምህ እያሰብክ ግን አንተ ከመከራው ማለፍ እንዳለብህ እንድታስታውስ ብለው የሚያደርጉ አንዳንድ ገዳማቶች በተለይም በኤርትራ አካባቢ እንዳሉም ይገመታል። በአብዛኛው አንዳንድ ገዳማቶችም አሉ ማለት ነው። ስለዚህ ቤተክርስቲያን ራሷ እንዲህ አድርጉ፣ ፈተና ስለጸና ሃይማኖታችሁ መስክሩ፣ ለሃይማኖታችሁ ምልክት አድርጋችሁ ሃይማኖታችሁ መመስከር አለባችሁ ብላ ቤተክርስቲያን ካላስተላለፈችው በቀር ግን እኛ የመስቀልም የቅዱሳት ስዕላትም የተለያዩ ምልክት ማድረግ የለብንም ማለት ነው። ምንም አይነት ምልክት ማድረግ የለብንም የቤተ ክርስቲያንም ስርዓት ስላልሆነ ማለት ነው። ስለዚህ እንደየመከራው እንደየሁኔታ ሆነ። በተለይም ደግሞ በዚህ በመጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ በምዕራፍ 5 ቁጥር 39 ላይ በኢትዮጵያ ዘንድ በተለይም በአባ ሰላማ ከሳቴ ብርሃን በአራተኛው ክፍለ ዘመን የመስቀል ምልክት ያደርግ እንደነበረና ክርስትናቸው እንዲመሰክሩ በአሕዛብ ዘንድ ያደርግ እንደነበረ አባታችን አባ ሰላማ ከሳቴ ብርሃን ታሪካት የቤተክርስቲያን ታሪክ መጽሐፍ ይናገራልና አባ ጊዮርጊስ ዘጋስጫም ይናገራል። እስካሁን ድረስም በዚህ በሰሜን ኢትዮጵያ በተለይም በአብዛኛው በትግራይ አካባቢ እስካሁንም የመስቀል ምልክት አድርገው እስካሁን ዘንድ ይታያሉ ማለት ነው። ይህ ምልክት የቀጠለበት አለ ማለት ነው። በተለይም በግብጽ ግን አንዳንድ እንደ ትውፊት ሆነው አሁንም ድረስ የመስቀል ምልክት ያደርጋሉ። በእኛ ቤተክርስቲያን ዘንድ ግን የተለመደ እስካልሆነ ድረስ መቆጠብ አለብን ማለት ነው። ከዚህ ድርጊታችን ሁላችን መቆጠብ አለብን። በተለይ ግን የአውሬ የተለያዩ ምልክት የምናደርግ ግን ምንም አይነት ምክንያት የለብንም ማለት ነው። የምናመልጥበት እንኳን ምንም አይነት ምክንያት የለብንምና ከዚህ ድርጊታችን እንድንቆጠብ በእግዚአብሔር ስም ላስተላልፍላችሁ ወዳለሁ። በመጨረሻ በዚህ በሃይማኖተ አበው 318 ሩታና ሃይማኖት ምን አሉ ከተባለ በዚህ በሃይማኖተ አበው ምዕራፍ 22 ቁጥር 19 ላይ ሌላ መልክን አትፈልግ፣ አትነቀስ፣ በተፈጥሮ የተሰጠህን መልክ ይበቃልና። ስለዚህ ሌላ መልክን አትፈልግ፣ አትነቀስ፣ በተፈጥሮ የተሰጠህን መልክ ይበቃልና ብለው አስቀምጠውታል። ስለዚህ መነቀስ ማለት በተፈጥሮ ከተሰጠኝ መልክ ሌላ መልክ እጨምራለሁ እንደማለት ነውና ከዚህ ድርጊታችን እንድንቆጠብ እግዚአብሔር አምላካችን ይርዳን። ይበልጥ አንድ የሶሪያ አባት ነበሩና አንድ የሰጡት ምክር ነበረ። ሁለቱ ልጆች መጥተው አባታችን እኛ እንነቀስ ወይስ ምን እናድርግ? መነቀስ ይፈቀዳል ወይስ አይፈቀድም ብለው ነገሯቸው ይላል አባቶቻችን። እና ይህ አባት ደግሞ አይ ችግር የለውም ግን አንድ ጥያቄ መጀመሪያ እኔም እጠይቃችኋለሁ። እሺ አባታችን ምንድነው? በመጀመሪያ መነቀስ ይቻላል ግን በመጀመሪያ በልባችሁ ተነቀሱ ብለው ነገሯቸው ይባል። ምን ማለት ነው? በመጀመሪያ እኛ ከውጭ የእመቤታችን የሌሎችም የመስቀል ፍቅር በውጭ ከመግለጣችን በፊት በውስጣችን መጀመሪያ ማኖር አለብን።
በውስጥ እስክንረው የመስቀሉ ፍቅር እስከ ምን ያህል ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ራቁቱን ተሰቅሎ ስጋውን ቆረሰልን፣ ደሙን አፈሰሰልን፣ ራቁቱን ወጣልን እና ይሄ የተከፈለልን ዋጋ እያሰብን የክርስቶስ ሕይወት እየኖርነው ነው። ትእዛዙን እየፈጸምን ነው። በሕይወት እየኖርነው ነው። ማሰብ አለብን። እግዚአብሔር ማሩ እንድትማሩ፣ ይቅር በሉ ይቅር እንድትባሉ የፍቅር ሰዎች ሆኖ እግዚአብሔርም ፍቅር እንዲሆንላቸው በማለት እግዚአብሔር አምላካችን ነግሮናልና በመጀመሪያ የክርስቶስ ፍቅር፣ የማምላክ ወላዲተ አምላክ ፍቅር፣ የቅዱሳን ፍቅር ሁሌ በልቦናችን ውስጥ ማኖር አለብን። ከዛ ውጪ ግን በተረፈው በኋላ ግን በግልጽ ማሳየት ምንም አይጠበቅብንም። እኛ በውስጣችን የእመቤታችን ፍቅር፣ የቅዱሳን ፍቅር፣ የክርስቶስ ፍቅር በልቦናችን ውስጥ ካለ በውጭ ብዙ አያስፈልግም። ክርስትና በውጭ ሳይሆን በውስጥ መኖርና በሕይወት መኖር ነው እንጂ እዩኝ እዩኝ አይደለም። እዩኝ እዩኝ በመጨረሻው ሸሽጉኝ ያመጣልና ከዚህ ድርጊታችን እንድንቆጠብ እግዚአብሔር አምላካችን አይነ ልቦናችን ያብራልን። ሀበነ እግዚኦ አእይንተ አእምሮ ከመቼ ያክር አያወትረው። ጌታ ሆይ የልቦና አይኖች ስጠን፣ ዘወትር አንተን እንዲያዩ ዘወትር አንተን እንዲያዩ እያለ ይናገራል። የልቦና ጆሮዎችም ስጠን፣ ቃለ ዘባቲትከ ከመ ይስማ ያንተን ቃል ብቻ ይሰሙ ዘንድ ይላልና የእግዚአብሔር አምላካችን ጆሮቻችን ወደ እግዚአብሔር እንዲሰማ፣ አይናችን ወደ እግዚአብሔር እንዲመለከት፣ እግዚአብሔር ያዘዘን ተግባራዊ እንድናደርግ እግዚአብሔር አምላካችን ይርዳን። የዚህ መነቀስ መነሻ የሆኑ ደግሞ ደቂቀ ሴት ብለን የምንጠራቸው በዚህ በመጽሐፈ ሄኖክ ምዕራፍ 2 ላይ የተቀመጡ መኳኳልን፣ ቅንድ መሸለልን፣ ጦር መወርወርን፣ ቅጠል መቁረጥን፣ መበጠስን፣ ሞታን ማስነሳትን እና የተለያዩ ምታት መነቀስን ያስተማሩ በተለይም አለቃቸው ስማዚያ የሚባልና ከእርሱ ጋር የነበሩ ብዙዎች እንደሆኑ በዚህ በመጽሐፈ ሄኖክ ላይ የተገለጠበታልና ስለዚህ ከዚህ ድርጊት እንድንወጣ እግዚአብሔር አምላካችን የእርሱ መልካም ፈቃድ ይሁንልን። አንዳንድ አባቶች አደረጉ ብለን እንዳናደርግ በእግዚአብሔር ስም መልእክቴን ላስተላለፍ እፈልጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ